በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ። ተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የወላዲተ አምላክ የቃል ኪዳኗ ልጆች አባቶችም እናቶችም ወንድሞችም እህቶችም ሁላችሁም የእግዚአብሔር ቤተሰቦች በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አላችሁ? አምላካችን እግዚአብሔር በሰላም በጤና ጠብቆ በ2018 በግንቦት 1 ለሚከበረው ለእናታችን ለቅድስት ድንግል ማርያም የልደቷ ታላቁ በዓል የደስታ በዓል እንኳን አደረሳችሁ አደረሰን እላለሁ። ክቡር አውስዎ በኩለሄ ወለመስካቦ ሙኒ አልወቱ ስዕበት። ጋብቻ ክቡር ነው፣ ለመኝታውም አደፍ ጉድፍ የሌለበት ንጹሕ ነው ይላል ሐዋርያው ቅዱስ ጳውሎስ። ሐዋርያው ቅዱስ ጳውሎስ ለዕብራውያን በላከው መልእክቱ ይህንን አምላካዊ ቃል እናገኘዋለን። ምን ማለት ነው? ጋብቻ ክቡር ነው፣ ለመኝታውም አደፍ ጉድፍ የሌለበት ንጹሕ ነው ባለው አምላካዊ ቃል እናታችን ቅድስት ድንግል ማርያም ከሐና ከኢያቄም ተጸንሳ የተወለደች ናት። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 50 ምዕራፍ 5 ላይ እስመናሁ በኃጢአት ተጸነስኩ ወበአመፃ ወለደተኒ እምዬ፣ እነሆ በአመፃ ተጸነስኩ እናቴም በኃጢአት ወለደችኝ ብሎ እንደተናገረው ሰዎች እመቤታችን ቅድስት ድንግል ማርያም ሰዎች በልተው ጠጥተው በሚያደርጉት ስጋዊ ፍትወት የተገኘች ሳይሆን አኮ ሰናይ ለሰብ ይንበር ባሕቲቶ አላ ንግበር ሎቱ ቢጸ ዘትረድኦ። ሰው ብቻውን ይኖር ዘንድ ለሰው መልካም አይደለም፣ አግባብም አይደለም። አላ ንግበር ሎቱ ቢጸ ዘትረድኦ፣ የምትመቸውን ረዳት የምትመቸውን ጓደኛ እንፍጠርለት እንጂ ባለው አምላካዊ ቃል መሰረት አንድ ወንድ በአንዲት ሴት፣ አንዲት ሴት በአንድ ወንድ ተወስነው ጸንተው በዚሁ ከሚገኘው ቅዱስ ጋብቻ የተገኘች የቅዱስ ጋብቻ በረከት የቅዱሱ ጋብቻ ውጤት ናት ቅድስት ድንግል ማርያም። ስለዚህ ይህንን የእናታችን የቅድስት ድንግል ማርያም ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ የምናከብረው የመጣም አይደለም። ከመሰረቶቿ የተገኘች ናት። መሰረታቲሃ ውስተ አድባር ቅዱሳን ይላል ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ 86 ላይ የምናገኘው ቃል አለ። መሰረታቲሃ ውስተ አድባር ቅዱሳን ይላል። መሰረቶቿ የተቀደሱ ናቸው ይላል። እንግዲህ መሰረቶቿ የተቀደሱ ተራሮች ናቸው አለ። ተራሮች ከሁሉም ቦታ ከፍ ብለው እንደሚታዩ ሁሉ እነዚህም መሰረቶቿ የተቀደሱ ተራራዎች ናቸው የተባሉ እመቤታችንን ያስገኙ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዳዊት፣ እነ ሰሎሞን ናቸው። እነዚህ ከአዳም ጀምሮ 66ቱ አርእስተ አበው ይባላሉ። ከነዚህ የተገኘች ከነዚህ ቅዱሳን በዓለም ካሉ የሰው ልጆች ገነው እጅግ ገነው ከብረው የሚታዩ እግዚአብሔር ያከበራቸው እግዚአብሔርንም ያስደሰቱ
ታላላቅ አርእስተ አበው ስለሆኑ ምን ተብለዋል? አያቶቿ የተቀደሱ ተራሮች ናቸው ተብለዋልና እናታችን ቅድስት ድንግል ማርያም ልደቷ በዚህ መልኩ ከነዚህ አበው ከነዚህ ቅዱሳን ሲወርድ ሲዋረድ የመጣ የተገኘ ልደት ነው። እግዚአብሔር ቤተሰቦች ይህንን በዓል ስናከብረው ለእኔም ለእናንተም ለክርስቲያኖች ሁሉ ታላቅ የደስታ ቀን ነው። ድንቅ ቀን ነው። ክቡር ቀን ነው። ሊቁ ቅዱስ ያሬድ ይህንን የእናታችን ቅድስት ድንግል ማርያም የልደቷ ነገር ሲያደንቀው ኦ ማርያም መንክር ልደትኪ ብሎታል። ማርያም ሆይ ልደትሽ ድንቅ ነው። ወእጹብ ግብርኪ ስራሽም እጹብ ድንቅ ነው፣ መንክር ነው ብሏታል። እሳተ መለኮ ዘጾርኪ አምደ እሳት ዘጾርኪ የእሳትን ምሰሶ የተሸከምሽ ወልድኪ መድኃኔ ዓለም ዲበ ዕፅ ተቀነወ ልጅሽ መድኃኔ ዓለም በእንጨት ላይ ተቸነከረ። ወዘተጽየወወ ሕዝበ በደሙ ቤዘወ የተማረከውን ሕዝብ በደሙ ገዛ፣ በደሙ ዋጀ እያለ የቅድስት ድንግል ማርያም የልደቷን ነገር አድናቆትን በዚህ መልኩ ገልጾታል ማለት ነው። ስለዚህ እንግዲህ ይህ በዓል ለእኛ ትልቁ ትንቢተ ነቢያት በነቢያት አንደበት ሲነገር ሲሰፈር ሲቆጠር የመጣ የነቢያት ራእይ ሁሉ የተከናወነበት ትልቅ ነገር ነው። የአዳም ተስፋ መሰረት የጣለበት ትልቅ በዓል ነውና እንግዲህ ይህንን በዓል ለዚህ በዓል ያደረሰን አምላካችን ይክበር ይመስገን። እንግዲህ ይህ በዓል በደስታ ከቅዱስ ያሬድ ጋር እየዘመርን እናከብረዋለን ማለት ነው። ታላቅነቱ ቅዱስ ያሬድ ሲገልጸው ምን አለ? ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ብሎታል። ከሃና ከኢያቄም ስለተወለደች ስለ ድንግል ማርያም ልደቷ ቀን ታላቅ ደስታ ሆነ ብሎታል። ደስታ ስለተወለደች ከሃና ከኢያቄም ስለተወለደች ስለ ድንግል ማርያም ዛሬ ደስታ ሆነ ብሎታል። ከመ ትቤዙ ነቢያተ ወጻድቃነ ብሎታል። ነቢያትንና ጻድቃንን ትቤዥ ዘንድ። አዎ የልጇ ቤዛነት የእሷ ቤዛነት ስለሆነ እኮ ነው። የእግዚአብሔር ልጆች ከመ ትቤዙ ነቢያተ ወጻድቃነ አለ። ነቢያትንና ጻድቃንን ትቤዥ ዘንድ አማን ተወልደት እመ ብርሃን በእውነት የብርሃን እናት ተወለደች ብሎ ዘምረዋልና እንዲሁ ከቅዱስ ያሬድ ጋር ሆነን እየዘመርን እግዚአብሔርን እያወደስን ይችን ለሰጠን ይችን በረከት ይችን ሕይወት ይችን ጤና ይችን ብርሃን ለሰጠን አምላካችን እያመሰገን በታላቅ ደስታ የምናከብረው በዓላችን ስለሆነ የተወደዳችሁ የእግዚአብሔር ቤተሰቦች እንኳን አደረሰን አደረሳችሁ። አምላካችን እግዚአብሔር በዚህ ሰዓት እንግዲህ አንድ መልእክት ማስተላለፍላችሁ ምንድን ነው? ይህንን በዓል ስናከብረው በኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታችን እንግዲህ በንፍሮ እናከብረዋለን። ይህን በዓል በረሃ ወጣ ብሎ በሰፈራችን በመንደራችን ባለው አካባቢ ባለው ሰፈር ቦታ ወጣ ብለን በንፍሮ እናከብረዋለን። ስለዚህ ይህንንም የሆነ ምንድን ነው? ሐናና ኢያቄም እናታችን ድንግል ማርያም ስትወለድ እንግዲህ ከአይሁድ ድብደባ ለማምለጥ ብለው በመልአኩ በቅዱስ ገብርኤል ትእዛዝ ወይም ደግሞ አሳሳቢነት ሊባኖስ ተራራ ወጣ ብለው እዛ እንድትወለድ ሆናለች ማለት ነው። ምክንያቱም በዛን ሰዓት አይሁድ አድመው ነበር። በድንጋይ ወግረን በድንጋይ ደብድበን እንግደላት እቺ ሳትወለድ። ድሮ ዘመን አያቶቿ ወላጆቿ እነ ዳዊት እነ ሰሎሞን እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዝተውናል። ከዚች የሚወለደውም እንደዚሁ ከዚሁ የባሰ ሊሆን ስለሚችል አስቀድመን እንግደላት የሚለው አድመው በቅንዓት አድመው እንግዲህ ሲታዩ ከአይሁድ ምንቀኝነት ከአይሁድ ድብደባ ለማምለጥ ብለው
ደብረ ሊባኖስ ወይም የሊባኖስ ተራራ ሄደው እዛ እንድትወለድ ሆናለች። ወደዛ ሲሄዱ ግን ስንቅ የሚባል ነገር የሚበላ የሚቆረጠም ነገር ስላልነበራቸው ለጊዜው ባገኙት በንፍሮም በምንም አድርገው የልደቷን ነገር አክብረዋል ማለት ነው። ይህንን ለማስታወስ እንግዲህ ምእመናን ንፍሮ እያነፈሩ በዓሉን እናስባለን፣ ያስባሉ፣ እናከብራለን ማለት ነው። ከዚህ ጋር ግን ተያይዞ እንግዲህ አንዳንድ ያልሆነ ነገሮች ያው ይታያሉ ማለት ነው። ይታያሉ ምንድነው? በበጎ ሰበብ ምክንያት መቼም ጥንተ ጠላት የሆነው ዲያብሎስ በዛው ገብቶ መርዝን መርጨቱ መበተኑ አይቀርምና እንግዲህ ይህንን በዚህ ምክንያት ንፍሮ እየተበተነ ቡናና አረቂ እየተረጨ የእንስሳት ደምም እየታረደ የሚፈጸም አምልኮ ባዕድ ከሚደረግባቸው በዓላት አንዱ ግንቦት አንድ ቀን ነው። ይህንን በዚህ ምክንያት የእናታችን የቅድስት ድንግል ማርያም የልደቷን ቀን ምክንያት በማድረግ ይሄ አምልኮ ባዕድ የሚፈጸምበታልና ይሄ የተከለከለ ነው። ይህንን ምክንያት አድርጎ ከቤተ ክርስቲያን ውጭ በሆነ ከመንፈሳዊ ጸሎትና ከመንፈሳዊ አገልግሎት ከመንፈሳዊ ክንውን ውጭ በሆነ ስራ ማድረግ ክልክል ነው። ቤተ ክርስቲያናችን አትፈቅደውም ማለት ነው። ይሄ ሰይጣናዊ ነው፣ አምልኮ ባዕድ ነው። ቤተ ክርስቲያን ትጸየፈዋለች እንደዚህ አይነት ስራ። ሐዋርያት በአመክንዮአቸው እኮ ተናግረዋል። ንሕነሰ ናስቆርር ኩሎ ግብሮም ለእልዋነ ሃይማኖት፣ የሃይማኖትን ለዋጮች ሃይማኖት ለዋጮች ስራቸው ሁሉ እንጸየፋለን ብለዋል። እንጸየፈዋለን የዚህ አይነት አሰራር። ምክንያቱም ምንድን ነው? ቤተ ክርስቲያን የምታዘው የምታከብረው በጸሎት ጀምራ በጸሎት ጨርሳ በመንፈሳዊ ክንውን ነዳያንን እየዘከረች እያሰበች በዓሉን ንፍሮውንም ቤት ያፈራውን እየሰጠች ከነዳያን ጋር በዓሉን ታከብራለች። ይሄ ግን እየተደረገ ያለው ምንድን ነው? ከዋርካ ሆኖ ከሾላም ሆኖ ከተለያየ ከወንዝም ሆኖ አድባር ቆሬውን ጨሌውን ለመለመን ነው እየተባለ ንፍሮ እየተበተነ አረቂ ቡና እየተረጨ የእንስሳት ደምም ቅቤ እየተቀባ ይህ የሚደረገው ተግባራት በሙሉ ይሄ ቤተክርስቲያናችን ትጸየፈዋለች እና ከዚሁ ነፃ በሆነ ስራ ነፃ በሆነ ታላቅ በዓል ከቅዱስ ያሬድ ጋር እንደዚሁ ዛሬ ደስታ ሆነ። እናታችን ቅድስት ድንግል ማርያም ከደጋጎቹ ከሐናና ከኢያቄም በንጽህና በቅድስና ተወስነው አንድ ወንድ በአንድ ሴት አንድ ሴት በአንድ ወንድ ባለው አምላካዊ ቃል መሰረት ተወስነው ጸንተው ከነዚህ በሩካቤ ተጸንሳ የተወለደች ናት። ዛሬ እመብርሃን የእመብርሃን እናት ተወለደችልን እያልን እየዘመርን ልናከብረው ይገባል። ስለዚህ እኛ በኦርቶዶክስ ተዋሕዶ ቤተክርስቲያን የምናከብራቸው በታላቅ መንፈሳዊ ድምቀት የምናከብራቸው 3 ልደታት አሉ። እነዚሁም አንደኛው የአምላካችን የመድኃኒታችን የኢየሱስ ክርስቶስ የልደት ቀን ነው። ሁለተኛው ደግሞ በመንፈሳዊ ድምቀት የምናከብረው የእናታችን የቅድስት ድንግል ማርያም ሁል ጊዜ ዓመት በገባ በግንቦት አንድ ቀን የምናከብረው የልደቷ ቀን ብለን የምናከብረው ታላቅ በዓላችን ነው ማለት ነው። ቀጥሎ ሶስተኛው ደግሞ ያው መጥምቀ መለኮት ዮሐንስ በሉቃስ ወንጌል ተጽፎ እንደምናገኘው ሉቃስ ወንጌል ምዕራፍ 1 ከቁጥር 14 ጀምሮ የምናነበው ወብዙሃን ኢትየሱ በልደቱ ይለዋል። እሱን ብዙዎች በልደቱ በመወለዱ ደስ ብሏቸዋል እንደተባለው ሁሉ ደስ ብሎን የምናከብረው የልደት በዓላት እነዚህ ናቸው እና ስለዚህ እንግዲህ መጥምቀ መለኮት ቅዱስ ዮሐንስ የተናገረለት ከኔ በፊት የነበረ ከኔ በኋላ የሚመጣ ጫማውን እንኳን መሸከም የማይቻለኝ ብሎ የመሰከረለትን ጌታ ያስገኘችልን
ቅድስት ድንግል ማርያም የበዓልዋ የልደቷን በዓል በደስታ ማክበርማ ምን ያህል ይገባ ይሆን? ምን ያህልስ ደስ ሲል ይሆን? ስለዚህ ለዚህ በዓል ለዚህ ቀን ያደረሰን አምላካችን ይክበር ይመስገን። የሰላም የጤና የበረከት የቅድስና በዓል ያድርግልን። ወስብሐት ለእግዚአብሔር። ይቆየን።